በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዚህች ዓመት ደግሞ ተዋት። ሉቃስ 13 ከቁጥር 6 እስከ 9። ጌታችንና መድኃኒታችን ፈጣሪያችንና አምላካችን እግዚአብሔር ወልድ ኢየሱስ ክርስቶስ በመዋዕለ ሥጋዌው በምሳሌ አድርጎ ወንጌልን አስተምሯል። በምሳሌ ማስተማር ሊተላለፍ የተፈለገውን መልእክት ሲያስተላልፉት ምግብን በጣፈጠ መረቅ ፈትፍቶ እንደ ማጉረስ ያህል ይሆናልና፣ እንዲሁም አንድ መልእክት በምሳሌ ጣፍጦ በቋንቋ ዘይቤ ተውቦ ሲቀርብ ምስጢሩ ልብን ይማርካል። ስለዚህ የሰው አእምሮ በሃይማኖት ልጓም ተስቦ ለምግባረ ጽድቅ እንዲዘጋጅ ጌታችን ለነጋዴው በወርቅ በዕንቁ በገበሬ በእርሻ በዘር በባልትና ባለሙያዎች በእርሾ በቡሆ ወዘተ እየመሰለ ያስተምር ነበር። ማቴዎስ ምዕራፍ 4 ቁጥር 30። እኛም ጌታ በምሳሌ ካስተማራቸው ትምህርቶች መካከል ለወቅቱ የሚስማማውን መርጠን እንመለከታለን። ሉቃስ 13 ቁጥር 6 እስከ 9 ላይ ይህንን ምሳሌ መሰለ። ለአንድ ሰው በወይኑ አትክልት አጠገብ የተተከለች በለስ ነበረች። ግን ፍሬ ሊፈልግባት ቢመጣ ምንም አላገኘም። ስለዚህ የወይን አትክልት ጠባቂዋን እነሆ ከዚህች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘሁምና ቁረጣት፣ ስለምን ደግሞ መሬቱን ታጎሳቁላለች አለው። እርሱ ግን መልሶ ጌታ ሆይ ዙሪያዋን እስክኮተኩትላትና ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት፣ ወደፊት ግን ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ አለው ተብሎ ተጽፏል። ይህ ከላይ የተገለጸው ምሳሌ በሊቃውንተ ቤተ ክርስቲያን ሲተረጎም ወይም ሲመሰጠር እንዲህ ነው። የወይን አትክልት የተባለች ኢየሩሳሌም ናት። አንድ ሰው የተባለ እግዚአብሔር ነው። በለስ የተባሉ ደግሞ ቤተ እስራኤል ናቸው። ነቢዩ ኢሳይያስ እግዚአብሔር ለዘላለም አይራብም ይላል። ኢሳይያስ 46 ቁጥር 25። ራሱ ጌታችንም የእኔስ መብል የላከኝን ፈቃድ አደርግ ዘንድ ሥራውንም እፈጽም ዘንድ ነው ብሏል። ዮሐንስ 4:35። ስለዚህ ሰማያውያን መላእክት እንዳይራቡ ያደረገ አምላክ እስራኤል ዘሥጋን ገበሬ በማያርስበት ዘር በሌለበት ዝናብ በማይጥልበት ምድረ በዳ መና ከሰማይ አወርዶ የመገበ ጌታ ተራበ ሲባል ያስገርማል። ግን ፍጹም አምላክ እንደመሆኑ ፍጹም ሰው ሆኗልና አልተራበም አንልም። በሥጋ ተርቧልና የዕፀ በለስ ፍሬን ፈለገ። ይኸውም የበለስ ውክልና ከተሰጣቸው ቤተ እስራኤል የሃይማኖትና የምግባር ፍሬን እንደፈለገ ያመለክታል። በለስ ዘይቤ ቤተ እስራኤል እሙንቱ ተብሏልና እግዚአብሔር አምላክ በብሉይ ኪዳን በቅዱሳን ነቢያት አድሮ የሃይማኖት ወይም የምግባር ፍሬ ባገኝባቸው ብሎ ወደ እስራኤል ሄደ። ግን ምንም አላገኘም። እንዲያውም ሕዝቡ ቅዱሳን ነቢያትን በመጋዝ እየሰነጠቁ በምሳር እየፈለጡ በማጥፋት ከዘመን ዘመን ወደ ተለያየ አዳዲስ ባዕድ አምልኳቸው ሲገቡ አየ። ስለዚህ የበለሷን ጠባቂ 3 ዓመት እየመጣው ምንም ፍሬ አላገኘሁበትምና ቁረጣት አለው። 3 ዓመት ያለው ዘመነ መሳፍንት፣ ዘመነ ነገሥታትና ዘመነ ካህናትን ነው። በዚህም ጊዜ የወይን ጠባቂዋ የተባለው መጋቤ ብሉይ ቅዱስ ሚካኤል ተራድቼ ሥራ እስካሰራቸው ድረስ የዘንድሮን ይቅር በላቸው እያለ መለመኑን ያጠይቃል። አንድም ሰው የተባለ አብ ቢሉ በልጁ ሕልው ሆኖ ወልድ ቢሉ ሰው ሆኖ ሃይማኖት ምግባር ፍለጋ ወደ እስራኤል ሄደ። 3 ዓመት በመዋዕለ ስብከቱ እየተመላለሰ ሲያስተምራቸውም ምንም ፍሬ አላፈሩምና ይህችን ዕፀ በለስ ቁረጣት አለው። መጋቤ ሐዲስ ቅዱስ ገብርኤል ግን ተራድቼ ሥራ እስካሰራቸው ድረስ ይቅር በላቸው ብሎ ለመነ። የጌታን ትምህርት ያልተቀበሉ አይሁድ ግን የንስሐን ፍሬ ለማፍራት በጄ የሚሉ አልሆኑ። በአንደበታቸውም የአብርሃም ልጆች ነን ይላሉ፣ ነገር ግን የአብርሃምን ሥራ ሊሰሩ አልቻሉም። ይህ ሕዝብ በከንፈሩ ያከብረኛል፣ ልቡ ግን ከእኔ የራቀ ነው እንዲል። ስለዚህ ጌታ ከዕፀ በለሷ ዛፍ ምንም የሚበላ ፍሬ ስላላገኘ ረገማት። አንድም ጌታችን የፈለገውን ባለማግኘቱ ጉባኤ አይሁድን ረገመ። በአንጻረ በለስ ረገማ ለኃጢአት እንዲል በአንጻረ በለስ ረገማ ለኃጢአት እንዲል ሊቁ ቅዱስ ዮሐንስ አፈወርቅ። ስለዚህ ጉዳይ እስራኤል ከበረከት ይልቅ እርግማን እንዳገኛቸው፣ አሕዛብ ደግሞ የእግዚአብሔርን ጸጋ እንዳገኙ ሲገልጽ አሕዛብ በእግዚአብሔር ቸርነት አበባ ሰበሰቡ፣ በአይሁድ ዘንድ ግን እሾህ ተረፈ፣ ይኸውም የሃይማኖት ጉድለት ነው ብሏል። ዛሬም ገበሬ ዘርን ዘርቶ አርሞና ኮትኩቶ ካሳደገ በኋላ የድካሙን ፍሬ እንደሚጠብቅ ሁሉ እግዚአብሔር አምላካችንም በድንቅ መግቦቱ ካሳደገን ልጆቹም
የምግባርና የሃይማኖት ፍሬን ይፈልግብናል። ግን ጌታ ወደ በለስ ሕይወታችን ቢመጣ ምን ያገኝ ይሆን? ፍሬ ወይስ ቅጠል? የእግዚአብሔር ቃል ግን ለንስሐ የሚገባውን ፍሬ እንድናፈራ ያዘናልና መንፈሳዊ ሕይወታችን እንዳይደክም፣ እንዳይጠወልግ፣ እንዳይደርቅና አላስፈላጊ ሆኖ ሲገኝ ደግሞ ወደ እሳት እንዳይጣል የንስሐን ፍሬ ልናፈራ ይገባል። ሕይወት ያለ ንስሐ ክንፍ እንደሌላት ወፍ ናትና። በንስሐ ወደ እግዚአብሔር የሚመለሱ ሰዎች ግን ይቅርታን ወይም ምሕረትን ያገኛሉ። እግዚአብሔር የሚመለከተው ያለፈ ማንነታችንን ሳይሆን የዛሬውንና የወደፊቱን ሕይወታችንን ነውና ቅዱስ ያሬድ እግዚአብሔር ኃጢአታችንን በማሰብ እንጠፋ ዘንድ ከቶ አልተወንም ቸር አምላክ ነውና እንዲል። አሁን እኛ በንስሐ ከተመለሰን አምላካችን በኃጢአታችን ላይ አያስኬደንም። እርሱ የኃጢአታችንን አድራሻ ክረምት በፈለቀው ባህር ውስጥ ይጥለዋልና። ሚልክያስ 7 ቁጥር 18። ነቢየ እግዚአብሔር ኢሳይያስ ሳሩ ይደርቃል፣ አበባውም ይረግፋል፣ የአምላካችን የእግዚአብሔር ቃል ግን ለዘላለም ጸንቶ ይኖራል በማለት የሰው ሁሉ ክብሩ ሥጋዊ ሕይወቱና ተድላ ደስታው አንድ ጊዜ አንድ ወቅት ለምልሞና አምሮ የሚታይ ሆኖ ሳለ ያው ደግሞ ሳይቆይ የሚጠፋ መሆኑን ያመለክታል። ኢሳይያስ ምዕራፍ 40 ቁጥር 8። ስለዚህ ሰው ሁሉ ራሱን ወደ ዓለማዊው ክብር ከማስጠጋት ይልቅ ወደ ተቀደሰ መንፈሳዊ ሕይወት ሊሸጋገር ይገባል። ከእግዚአብሔር የተሰጠን ዕድሜም የአጭር ጊዜ እንግዳ መሆናችንን ስለሚያስገነዝበን የምንሸኘው እንዲሁ ባልታወቀ ጊዜው ውስጥ መሆኑን መረዳት እውነተኛ ሐሳባችንና ሥራችንን ለተተኪው ትውልድ የማይረሳ አስመስጋኝ ቅርስ መሆን አለበት። እንዲህ አይነቱ መልካምነት ደግሞ ለክርስቲያን እንደ ሎተሪ ዕጣ የሚደርሰው ሳይሆን ራሱ ፈልጎ የሚሆነው ነው። ስለዚህ ይልቁንም በአሁኑ ዘመን በመጽሐፍ ቅዱስ የተጻፈው ሁሉ ፍጻሜ እያገኘ ባለበት ዘመን፣ ፍቅር በጠፋበት ዘመን አብዛኛው ሕዝብ ለማይረባ ነገር ብሎ ደገኛ ሃይማኖቱን እየለቀቀ ወደ አልባሊ ቦታ ሲገባ የሕይወት ለውጥ ማምጣት ያስፈልጋል። እኛ የሕይወት ለውጥን ካሳየን የእግዚአብሔር ጸጋ በውስጣችን ሥራውን በመጀመር በአንድ ሰንሰለት ላይ በርካታ የሕይወት ለውጥን ያመጣልና ይህ የሕይወት ለውጥ በዘመናችን ውስጥ ለመኖሩ ተግባራዊ መለኪያው ደግሞ ቀጣይነቱ ፍጹም ተጋድሎና ግልጽ መሆኑ ነውና ራሳችንን እንመርምር። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 7። የዚያች ወይን ጠባቂ ወደፊት ብታፈራ ደህና ነው፣ ያለበለዚያ ግን ትቆርጣታለህ እንዳለ ለነፍሳችን አንድ ነገር ሳንይዝ ዘመናችን እንዳያረጅና እንዳይቆረጥ ዛሬ ለበጎ ሥራ እንነሳ። ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።